ከፋኖ ታጣቂ ኃይሎች መስራችና ከፍተኛ አመራሮች መሃል አንዱ የሆነው ማስረሻ ሰጤ እጅ መስጠቱ እየተሰማ ነው። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። ከፋኖ ታጣቂ ኃይሎች መስራችና ከፍተኛ አመራሮች መሃል አንዱ የሆነው ማስረሻ ሰጤ እጅ መስጠቱ እየተሰማ ነው። አማራ ክልል ከመንግስት ጋር መሳሪያ አንስተው ግጭት ውስጥ ከገቡ የፋኖ መሪዎች መካከል ካፒቴን ማስረሻ ሰጤ ትናንት ምሽት እጁን ለመንግስት የጸጥታ ኃይሎች የመስጠቱ ዜና ጭምጭምታ እየተሰማ ነው። በፋኖ መዋቅር ራሱን የአማራ ፋኖ ህዝባዊ ድርጅት በማለት የሚጠራው አደረጃጀት ትናንት ምሽት ባወጣው መግለጫ ማስረሻ ሰጤና መስፍን አባተ ከአመራርነት ማገዱን አሳውቆ ነበር። ከዚህ ዜና በኋላ ነው ማስረሻ እጁን ለመንግስት እንደሰጠ እየተሰማ ያለው። እንደተሰማው ጭምጭምታ ከሆነ ማስረሻ ከ18 ሰዎች ጋር ነው እጅ የሰጠው። የሩሲያ ዩክሬን ጦርነትን ለመቋጨት ከኪየቭ ጋር የሚደረገው ድርድር ውጤቶችን ቢያስገኝም መከናወን ያለበት ተጨማሪ ስራ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። በአሜሪካ ፍሎሪዳ የተካሄደው ድርድር አዲሱ የዩክሬን ዋና ተደራዳሪ የሆኑት የአገሪቱ የብሔራዊ ደህንነት ምክር ቤት ጸሐፊ ሩስቴም ኡሜሮቭ የተገኙበት ነው። የፕሬዝዳንት ትራምፕ መልእክተኛ ስቲቭ ዊትኮፍ እና የትራምፕ አማች ጃሬድ ኩሽነር ተሳትፈዋል። ዊትኮፍ በሚቀጥለው ሳምንት ለንግግር ወደ ሞስኮ እንደሚያመሩ ይጠበቃል። ኡሜሮቭ የዩክሬን ዋና ተደራዳሪ ሆነው የተሾሙት የቀድሞ ተደራዳሪ አንድሬ የርማክ በመኖሪያ ቤታቸው ላይ ጸረ ሽብር ብርበራ ከተደረገ በኋላ ከኃላፊነት በመልቀቃቸው ነው። እሁድ ዕለት የተደረገው ስብሰባ ላለፉት 2 ሳምንታት ሲካሄድ ለነበረው ውጥረት የተሞላበት ዲፕሎማሲያዊ እንቅስቃሴ አንድ እርምጃ ነው። ይህ ውጥረት የተፈጠረው በአሜሪካ የተዘጋጀ ባለ 28 ነጥብ የሰላም እቅድ ሾልኮ በመውጣቱ ነበር። የአሜሪካ እቅድ ከ4 ዓመት ገደማ በፊት ዩክሬን ላይ ወረራ ለፈጸመችው ሩሲያ የሚያደላ ሆኖ መታየቱ ዩክሬንን እና አውሮፓውያንን አጋሮች አስደንግጧል። የአሜሪካ የውጭ ጉዳይ ሚኒስትር ሩቢዮ ስብሰባ በኋላ በሰጡት መግለጫ ድርድሩ ውጊያን ስለሚያስቀሩ ነጥቦች ብቻ አይደለም ብለዋል። ድርድሩ ዩክሬን የረጅም ጊዜ ብልጽግና እንድታገኝ ስለሚያደርጉ ነጥቦች ነው። ዛሬ ያንን ያደረግን ይመስለኛል፣ ግን ገና ብዙ የሚከናወን ስራ አለ ሲሉ የድርድሩን ውጤት አስረድተዋል። የውጭ ጉዳይ ሚኒስትሩ አክለውም ከሩሲያ ጋር የሚደረገው የሰላም ንግግር ዓላማ ዩክሬን ሉዓላዊ ነጻ የበለጸገች እንድትሆን ማድረግ እንደሆነም ለዩክሬን ልዑክ ገልጸዋል። የእሁድ ዕለቱ ውይይት በጀመረበት ሰዓት የዩክሬን ተደራዳሪ ኡሜሮቭ ባደረጉት ንግግር እየተወያየን ያለው ስለ ዩክሬን የወደፊት እድል፣ ስለ ዩክሬን ደህንነት፣ ዩክሬን ላይ እየተደጋገመ ስላለው ወረራ፣ ስለ ዩክሬን ብልጽግና፣ ዩክሬንን እንዴት መልሶ መገንባት እንደሚቻል ነው ብለዋል። አሜሪካ እያዳመጠችን ነው፣ አሜሪካ እየደገፈችን ነው፣ አሜሪካ ከጎናችን እየሰራች ነው ሲሉም የዋሽንግተንን ድጋፍ ገልጸዋል። በኋላ ላይ ደግሞ ንግግሩ ውጤታማና የተሳካ እንደነበር ተናግረዋል። እሁድ ዕለት በአሜሪካ ፕሬዝዳንቶች አውሮፕላን በሆነው ኤርፎርስ ዋን ውስጥ ጋዜጠኞችን ያነጋገሩት ዶናልድ ትራምፕ በበኩላቸው የሰላም ንግግሩ በጥሩ ሁኔታ እየተካሄደ መሆኑን ተናግረው ነበር። ጦርነቱን የሚያስቆም ስምምነት ላይ የመድረስ ጥሩ ዕድል እንዳለም ጠቁመዋል። ትራምፕ ማሻሻያዎች የተደረጉበትን አዲሱን የሰላም እቅድ በተመለከተ ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ጋር ንግግር እንዲያደርጉ በሚል መልእክተኛቸውን ዊትኮፍን በሚቀጥለው ሳምንት ወደ ሞስኮ እንደሚልኩ አስቀድመው ተናግረው ነበር። የልጃቸው ኢቫንካ ትራምፕ ባል የሆነው ሹክነርም አብሮ ሊጓዝ ይችላል። የዩክሬን ፕሬዝዳንት ዜሌንስኪ በማህበራዊ ሚዲያ ገጻቸው ባሰፈሩት ጽሑፍ ውይይቶቹ ገንቢ አካሄድ እንዲኖራቸው ሁሉም ጉዳዮች በግልጽና የዩክሬንን ሉዓላዊነትና ብሔራዊ ጥቅሞች በማረጋገጥ ላይ ያተኮሩ መሆናቸውን አስፈላጊ ነው ብለዋል። አሜሪካና ፕሬዝዳንት ትራምፕ ጦርነቱን ለመቋጨት እያደረጉ ላለው ጥረትም ምስጋናቸውን አቅርበዋል።